ላፕቶፓችሁ ስራ እየሰራ በጣም የሚያንቀላፋ ከሆነ ለመክፈት 10 እስከ 20 ደቂቃ ከዛም አልፎ 1 ሰዓት የሚቆይ ከሆነ ላፕቶፓችሁ በጣም ፈጣን እንዲሆን እነዚህን ሁለት መፍትሄዎች ይዤ መጥቻለሁ። ላፕቶፓችሁ በጣም እየዘገየባችሁ ስራ አልሰራም ብሎ በጣም ካስቸገራችሁ በእነዚህ በሁለት መንገዶች የላፕቶፓችሁን ፍጥነት ስራ የሚሰራበትን ሁኔታ ማሻሻል ትችላላችሁ። አንደኛው የመጀመሪያው ላፕቶፓችሁ በኤችዲዲ ስቶሬጅ ካለ ወይም ሃርድ ዲስክ ድራይቭ ውስጡ ካለ በኤስኤስዲ መተካት ወደ ሶሊድ ስቴት ድራይቭ መቀየር ማለት ነው። ይሄ ማለትም ሃርድ ዲስክ ድራይቭ ይሄ የምታዩት ኤችዲዲ ከኤስኤስዲ አንጻር ለፍጥነት በጣም ቀርፋፋ የሆነ ሲሆን ደግሞ ኤስኤስዲ ወይም ሶሊድ ስቴት ድራይቭ በተቻለ ፍጥነትና ለተለያዩ ስራዎች በፍጥነት እንዲሰራ ተብሎ የተሰራ ከረንትሊ አሁን በጣም ብዙ ላፕቶፖች የሚጠቀሙበት ስቶሬጅ አይነት ነው። ስቶርም ያደርጋል አዘ ሴም ታይም ደግሞ ለፍጥነት እጅግ በጣም ወሳኝ የሆነ ነገር ስለሆነ የመጀመሪያው መፍትሄ የሚሆነው ምናልባት ላፕቶፓችሁ በኤችዲዲ ወይም ሃርድ ዲስክ ድራይቭ ስቶሬጅ የሚንቀሳቀስ ከሆነ በኤስኤስዲ መተካት። ይሄ የመጀመሪያው ሶሉሽን። ሁለተኛው ደግሞ የላፕቶፕ ራም ማሳደግ። ላፕቶፕ ራም ማሳደግ ማለት የምትሰሩት ስራ በላፕቶፕ ራም የተወሰነ ነው የሚሆነው። ስፒዱ በራም ዲፔንድ ስለሚሆን ራማችሁ አሁን ላፕቶፓችሁ ውስጥ ያለው ራም 4 ከዛ በታች አክቹዋሊ 2 ሊሆን ይችላል 4 6 8 10 የትኛውም ሊሆን ይችላል። አሁን ለምትሰሩት ስራ በጣም ላፕቶፓችሁ ቀርፋፋ ከሆነ ራሙን ማሳደግ 4 ከነበረ 8 ከነበረ 16 ከነበረ 32 እያላችሁ ራሙን ማሳደግ ለፍጥነት ለምትሰሩት ስራ በጣም ትልቁ መፍትሄ የሚሆነው ራም ማሳደግ ነው የሚሆነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ፣ ሼር፣ ሰብስክራይብ ቻናል ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።